ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ ተከታታዮቼ። ዛሬ ደግሞ ቆንጆ ዳቦ ይዤላችሁ መጥቻለሁኝ ማለት ነው ወደ እናንተ። ምንም አይነት እንቁላል ወተት የለውም። ወደ አሰራሩ እንሄዳለን ማለት ነው። እዚህ ጋር ትንሽ ሞቅ ያለ ውሃ አድርጋለሁኝ አዘጋጅቻለሁ። አሁን እርሾ ነው የምጠቀም ማለት ነው። 1 ማንኪያ እርሾ። አሁን ደግሞ 2 ማንኪያ ስኳር አደርግበታለሁ። ያው ትንሽ ለጣዕሙ አድርጌበታለሁ። አሁን ኦሊቭ ኦይል ነው ያደረኩኝ 2 ማንኪያ። ያ ዳቦ ክፍትፍት እንዲል ውስጡ በኋላ ማለት ነው። ትንሽዬ ጨው ጨምራለሁ፣ በጣም ትንሽ። አንድ ላይ እንትን እለዋለሁኝ ማለት ነው፣ አዋህደዋለሁ። አሁን እዚህ ጋር አዘጋጅቻለሁኝ 400 ግራም ዱቄት ነው። እሱን እጄን ታጥቤያለሁኝ። ዱቄቱንም ነፍቼዋለሁ። በደንብ አዋህደዋለሁኝ ማለት ነው፣ ማለት አሸዋለሁ። እንደዚህ እያደረኩ በደንብ አሸዋለሁ ማለት ነው። እጄንም እስከሚለቀኝ ድረስ ደግሞ በኋላ በደንብ ክፍትፍትና ውስጡም ፍትፍት ያለ ዳቦ እንዲሆን መታሸት ይፈልጋል እና አሸዋለሁ ማለት ነው። የያዘኝ እጅን ሊጡ ያው እየለቀቀኝ ነው ማለት ነው። የተወሰነ ነው የሚቀረው። ይሄ የሚጨባበጠውን ነገር ከለቀቀ በኋላ ያተዋለሁኝ ማለት ነው። ትንሽ አድካሚ ነበረ ለማሸት። ያው ግን ቢሆንም መጨረሻ ላይ ቆንጆ ነገር ለማግኘት ሁል ጊዜም ቢሆን መጀመሪያ መድከም አለብንና አሁን ያው ይበቃዋል። እንደዚህ ምን ያክል ሰዓት እንደሚቆይ አላውቅም። ያው ፕላስቲክ ፎይል ሸፍኜ አቆየዋለሁ ማለት ነው። ለመብካት የወሰደበት ሰዓት 2 ሰዓት ነው ማለት ነው። አሁን እዚህ ጋር ዱቄት አደርጋለሁኝ እና ወደምፈልገው ቅርጽ ለመዳመጥ እና ለማስተካከል ሊጤን ከዱቄቱ ላይ አደርጋለሁኝ ማለት ነው። እንዳያይዝብኝ ነው ዱቄት ያደረኩ ከስር። አሁን ያዘጋጀሁትን ሊጡን ያው አስተካክለዋለሁ ማለት ነው። አስተካክዬ ያው እጄን ዘይት ቀብቼው ነበረ እንዳይጣበቅ ብዬ አሁን እቆርጠዋለሁ እኩል ማለት ነው።
ትንሽ ለላ ያለ ስለሆነ ያው ለመቁረጥ ያስቸግራል። ግን ቢሆንም አስተካክዬ ቆርጬዋለሁኝ። አሁን ሶስቱንም በምፈልገው ሳይዝ ነው እያስተካከልኩት ያለው እኩል እንዲመጣልኝ ማለት ነው። ሶስቱን እንደዚህ እያደረኩኝ ከዱቄቱ ጋር እንደሰጀን እንዳይጣበቅብኝ አድቦለብለዋለሁኝ ማለት ነው። እኩል መጠኑን እኩል ለማድረግ አሁን እንደዚህ አደርግና አስተካክለዋለሁኝ ማለት ነው። አንዱን በአንዱ ላይ እየደረብኩኝ የኔ ቅርጽ እንደዚህ እንዲሆንልኝ ነው የፈለኩኝ ዛሬ። አሁን እንደዚህ አደርግና የተወሰነ ሰዓት ጠብቀዋለሁ ማለት ነው። ኩፍ እስኪል በደንብ ማለት ነው። ዘይት ቀብቼ ቀይን አስቀምጫለሁኝ። እዚህ ጋር እንግዲህ ጠብቀዋለሁ ማለት ነው ምን ያህል እንደሚወስድ። ለ30 ደቂቃ ያክል አቆይቼዋለሁ። ያው እንደምታዩት በደንብ እቃው ራሱ ሞልቶ ነፍቷል። አሁን ከላይ ኦሊቭ ኦይል ነው የምቀባው። ሁሉንም አዳርሻዋለሁኝ ኦሊቭ ኦይሉን ቀብቼ። አሁን ሰሊጥ ነው የማደርግበት ከላይ ማለት ነው። በ200 ዲግሪ ሴንቲግሬድ ለ30 ደቂቃ ያክል አብስዬዋለሁኝ። ያው እንደምታዩት በዚህ መንገድ ወጥቷል ማለት ነው በስሎ። በጣም ነው የነፋ። መጀመሪያ ምን ያክል እንደነበረ አይታችሁ ሰሊጡን። አሁን ዳቦው ደግሞ በጣም ነፍቷል። በጣም ትልቅ ነው የሚመስል፣ ውስጡ ቡትቡት ያለ ነው። ከወደዳችሁት ቪዲዮውን ላይክ እና ሼር እያደረጋችሁ ለሌሎች ሰዎች እንዲደርስ፣ እንዲሁም ደግሞ ጊዜያችሁን ሰጥታችሁ የተከታተላችሁኝ በሙሉ አመሰግናለሁ እያልኩኝ ያው የዛሬ ቪዲዮ ይህን ይመስል ነበር።